ራስህንም ሰዎችንም ሀገርህን ስለማሳደግ ሁል ጊዜ አስብ ልጄ። በዚህች ዓለም ስትኖር መናገር ጥሩ ነገር ነው። የፈለከውን ሊያሰጥህ ይችላል። ነገር ግን ከአንደበትህ ለሚወጣ ቃል ሁሉ ማጥለያ አበጅለት። እኔ እኮ የምናገረው አንዴ ነው፣ በሆዴ ግን ቂም አልይዝም አትበል። ፈንጂም አንድ ጊዜ ይጮሃል፣ ነገር ግን ወይ ዓይን ያጠፋል ወይ ደግሞ እጅ ይቆርጣል፣ ሲከፋም ከሞት ያደርሳል። ያንተም ንግግር ጉዳት ካደረሰ በኋላ ልትመልሰው ብትፈልግ የምታወጣው ጉልበት የእጥፍ እጥፍ ሊሆን ይችላል። ስለዚህ ቀድሞውኑም ያልተጣራና አሰራ የበዛበት ክፉ ንግግርን አትናገር። ከዚሁ ጋር አያይዤ የማስታውስ ነገር ቢኖር ማዳመጥ የመናገር እጥፉ መሆኑን ነው። ሁለት ጆሮ አንድ አፍ የተሰጠው ለዚህ እንደሆነ ሲናገሩ ሰምቻለሁ። መናገር ቢያሰጥህም ያለህን ወይም የተሰጠህን ለመጠበቅ ግን አስተዋይና ጥሩ አዳማጭ መሆን ይኖርብሃል። አደራህን አውርተው ከማይሰሩ ሰዎች መካከል ራስህንም ሰዎችንም ሀገርህን